መስፍን በቀለን ሰምተን እንመለስ። የጴንጤ መንግስት ስለሆነ የብልጽግና ወንጌል መንግስት ስለሆነ እኛ የምናውቀው ሰባተኛ ንጉስ እንጂ ጴንጤ ወይም ሊትራሊ ፕሮቴስታንት መሆናቸውን አይደለም። በእግዚአብሔር የተሾሙ ባለስልጣን ናቸው። እግዚአብሔር ይሾማል ይሽራል፣ ስሙ የተመሰገነ ይሁን። ፕሮቴስታንት ባለቤታቸው ናቸው። ቢያንስ ሲዘምሩ አይተናል እሳቸውን እንጂ የሰውን ሃይማኖት ልትወስን አትችልም ዘመዴ። ጠቅላይ ሚኒስትሩ ፕሮቴስታንት አይደሉም ነው። ቢሆኑ ባገኙት አጋጣሚ ስለ ኢየሱስ ሲመሰክሩ ነበር ነው። ጳጳስ ሼቄ ሳይስታዝ አይቀራቸውም ነበር። ለፓስተሩ ራሱ ይመሰክራሉ እምነቱ እንዲጸና ነው። እና ባለቤታቸው እንጂ እሳቸው ፕሮቴስታንት አይደሉም ነው። የማናውቀውን አንናገር ማለት እንደምንችለው መጽሐፉ እንደሚያዝ መጸለይ ነው። ማስተዋል ይብዛላቸው ነው። ተገቢ ተቃውሞ እንዳለ ሆኖ ባለመስማማት መስማማት አለ። በልዩነት አንድነት ዲሲፕሊንድ ነን ኮንፎርሚስት ይል ነበር ብሎ ነበር አንድ ዘመዴ ነቢ መኮንን። ስነ ስርዓት ያላቸው አልስማማ ባዮች ነው። ባንስማማም ስርዓት ሲኖር ጥሩ ነው። እግዚአብሔር የስርዓት አምላክ ስለሆነ ተቃውሟችን በስርዓት ቢሆን ነው። እና አትሳሳት። ጴንጤ ፕሮቴስታንት አይደሉም ነው። ቢሆኑ የኢትዮጵያ ህዝብ ግማሹ ፕሮቴስታንት ይሆን ነበር ከጅምሩ ቢሆኑ ኖሮ ነው። ግን አይደሉም። ህዝብ አውቋል። ፀሐይ ሞቆት አለው። የሰሩት ጥሩ ስራ ካለ ማመስገን ነው። ለምሳሌ የተማሪ መገባ መልካም ነው። ለህፃናት ብዙ ሺህ መዝናኛ መስራታቸው፣ መጫወቻ ቦታ መስራት ደስ ይላል። ከልብ የተሰራ ስራ ነው። ህፃናትን ማን ያስታውሳቸዋል? ምክንያቱም ህፃናት ፌቨር ያደረጉላቸው ለሳቸው፣ በምርጫ የመርጧቸው፣ ኢኮኖሚካሊ ደግፏቸው ጥሩ የአስተዋይነት ስራ ሰርተዋል። ጠቅላይ ሚኒስትሩ እዛ ላይ መመስገን አለባቸው። ግን ፕሮቴስታንት አይደሉም ነው። አንተ ደግሞ ፕሮቴስታንት አትጥላ። ፕሮቴስታንትና ኦርቶዶክስ እኮ የአንድ ሳንቲም ግልባጭ ናቸው ነው። አንበሳና ፍየሉ ማለት የ10 ሳንቲም ግልባጭ። በዝምድናም ካየ እናትና አባት፣ እህትና ወንድም፣ አክስትና አጎት፣ ልጅ የልጅ ልጅ ናቸው ፕሮቴስታንትና ኦርቶዶክስ እንጂ ጠቅላይ ሚኒስትሩ ፕሮቴስታንት እንዳልሆኑ ራሳቸው ተናግረዋል። ሙስሊም ነኝ አሉ እኮ ኢትዮጵያዊ ሙስሊም ነኝ አሉ። ከባለቤቱ ያወቀ ቡዳ አትሁን ነው። ጳጳሱ የሞቱ ጊዜ ምን አሉ? ለአስከሬን ሽኝት መስቀል አደባባይ የሄድነው 2 ሙስሊሞችና 1 ክርስቲያን መሳይ ሙስሊም ሆነን ነው አላሉም? 3ቱም ሙስሊሞች ናቸው ማለት ነው። ክርስቲያን መሳይ ያሉት ደመቀ መኮንን ሐሰንን ነው። የዛኔ ምክትል ጠቅላይ ሚኒስትር ስማቸው ስለሚያሳስት እንጂ ሙስሊም ናቸው። እሳቸው አንድ ሙስሊም፣ ሌሎቹ ደግሞ ራሳቸው ጠቅላይ ሚኒስትሩና ምክትላቸው አደንፋራ ናቸው። ስለዚህ ሙስሊም መሆናቸውን አውጀዋል ነው። ሰልፍ አቴስቲንግ ትሩዝ ይሉታል። ፕሮቴስታንት ቢሆኑ አማኞች ሲጠቁ፣ ቤተክርስቲያን ሲቃጠል ድምፅ ያሰሙ ነበር። ቃለ ሕይወት ቦታዋ ሲወሰድ ምን አሉ ጠቅላይ ሚኒስትሩ? ከትናንት ወዲያ ቦንጋ ውስጥ 20 አማኞች ታስረዋል ከቸርች ተወስደው ፓስተሩን ጨምሮ። ምን አሉ? ይሄ መንግስት የፕሮቴስታንት አይደለም ብለዋል ራሳቸው ለወንጌላውያን አማኞች። ፕሮቴስታንት መንግስት ነው የጴንጤ መንግስት ያልከው ስህተት ነው፣ ትልቅ ስህተት ነው። ፕሮቴስታንት ቢሆኑ ብዙ ጥሩ ነገር ያደርጉ ነበር። ቢያንስ ስለ ኢየሱስ ይመሰክራሉ። ሰው በልቡ አምኖ በአፉ መስክሮ ይድናል፣ ይጸድቃል ነው። ጠቅላይ ሚኒስትሩ ሙስሊም ናቸው ነው ዘመዴ። ኢስላሚክ ባንክ ማስፋፋታቸው ምስክር ነው። ዮሐንስ ራእይን አይደለም እኮ የሙፍቲን ራእይ ይከተላሉ አሉ። ትልቅ መስጊድ ሊገነቡ ነው በዓለም አንደኛ ኢትዮጵያ ውስጥ። በፍሬያቸው ታውቋቸዋላችሁ ነው ያለው ኢየሱስ። ፍቅር፣ ሰላም፣ ደስታ፣ ቸርነት፣ በጎነት፣ የዋህነት ፍሬያቸው የእሱ የሆኑት ነው። የሾማቸው ባለስልጣናት ቱባ ባለስልጣናት ሙስሊሞች ናቸው። ባንኩም ታንኩም ጀቱም በጀቱም በሙስሊም ወዳጆቻችን እጅ ነው። እኛ ሙስሊሞችን እንወዳለን። ለኢትዮጵያ የሚቆሙ ምርጥ ሙስሊሞች አሉ በታሪክ ጀግኖች፣ ጠላትን በሚገባው ቋንቋ የሚያናግሩ የቁርጥ ቀን ልጆች አሉ። ኢትዮጵያን ህዝቦቿን የሚወዱ ሙስሊሞች ሻርፖች። ዑመር ሰመተርኒ ደጃዝማች ዑመር ሰመተር ጃንሆይ ትምህርት ቤት ሰየሙላቸው። ሼህ ወጀሌ ጀግኖች፣ የተከበሩ የተወደዱ ሹመት ሽልማት የሚገባቸው። ይሄ ግን የፕሮቴስታንት መንግስት አይደለም ነው። ያልሆኑትን አትበል። ሲያሰኘ ሙስሊም ታደርጋቸዋል፣ ሲያሰኘ ጴንጤ አታደርጋቸው። በመሰለኝና ደሳለኝ አትናገር ነው። ሙስሊም ናቸው፣ መብታቸው ነው ሙስሊም መሆን። አንዱ ማስረጃ ምንድን ነው? መጽሐፍ ቅዱስን ጠንቅቀው አያውቁም። የፕሮቴስታንት መለያው የእግዚአብሔርን ቃል ምጥጥ አድርጎ ማወቁ ነው። ከዘፍጥረት እስከ ራእይ ድረስ ያውቀዋል። ሌላም ቢኖር ይጨምራል። የማያውቀውን አይናገርም። መጽሐፍ ቅዱስን በሚገባ ያውቃል። እቺ ነታችን ስሟት። ደግሞ የሚገርማችሁ ይጸልዩላችኋል። መጽሐፍ ቅዱስ እንደው ችግራቸው መጽሐፍ ቅዱስ እንድታነቡ ከመጽሐፍ ቅዱስ ጋር እንደዚህ ልጥፍ ነው የሚያደርጓችሁ። እግዚአብሔር ይመስላችሁ ምንም ችግር የለባቸውም ከእነሱ ጋር መጽሐፍ ቅዱስ እንድታነቡ። ከዛ ስልካችሁን ይቀበላሉ። ሃሎ እንዴት ነው እያነበብሽ ነው? መጽሐፍ ቅዱስ ክርስቲያን መጽሐፍ ቅዱስን ያውቃል። ቃሉን አይሳሳትም። በጣም ቀላሉ ነው። ለምሳሌ ጌታ ኢየሱስ መስቀል ላይ የተናገራቸው በቢሊዮኖች የሚታወቅ ነው። ማንም ተራ ሰው ያውቀዋል። የሚያደርጉትን አያውቁምና ይቅር በላቸው አለ ኢየሱስ። ጠቅላይ ሚኒስትሩ ግን አላወቁትም። እስኪ እንስማቸው። እየሰቀሉ እንኳን የሚያውቁትን አያርቁምና ይቅር በላቸው ማለት ነው።
እየሰቀሉ እንኳን የሚያውቁትን ያርቁምና ይቅር በላቸው ማለት ነው። የሚያውቁትን አያርቁምና ክርስቶስ ያለው የሚያደርጉትን አያውቁምና ነው። እሳቸው የሚያውቁትን አያርቁምና አላወቁም። ግን አለማወቅ ኃጢአት አይደለም። ፕሮቴስታንት አይደሉም ነው፣ ሙስሊም ናቸው ነው። ራሳቸው ተናግረዋል። የጴንጤ መንግስት አይደለም። ዘመዴ አትሳሳት፣ ተሳስተ አታሳስት። ፈጣሪ ማስተዋል ይስጥልን። ከኢየሱስ ውጭ ወደ ውጭ ጠቅላይ ሚኒስትሩንም ይባርክልን፣ ማስተዋል ይስጥልን። ይሄ ነው። አመሰግናለሁ።